ጤና ይስጥልኝ እንዴት ናችሁ? በዛሬው የዜና እትማችን የምናተኩረው ሀገሪቱ ስላለችበት የቤንዚን እጥረት ነው። በመካከለኛው ምስራቅ ባለው ጦርነት ምክንያት የነዳጅ አቅርቦት ላይ ከፍተኛ የዋጋ ንረትና መስተጓጎል ተፈጥሯል። እንደ ቢቢሲና አልጀዚራ ዘገባዎች ዓለም አቀፉ የነዳጅ ገበያ በታሪኩ ከፍተኛ የምርት መቀነስ ደርሶበታል። ይህ ደግሞ እንደ ሀገራችን ኢትዮጵያ ያሉትን አስመጪ ሀገራት ክፉኛ እየጎዳ ይገኛል። ከሩሲያና ከአሜሪካ በኩል ያለው ሁኔታስ ምን ይመስላል? የአሜሪካና የሩሲያ ውጥረት በዓለም አቀፉ የነዳጅ ገበያ ላይ የራሱ ጫና እያሳደረ ነው። በሀገር ውስጥ ደግሞ የነዳጅ እጥረቱን ለመፍታት መንግስት የቁጠባ እርምጃዎችን እያስተዋወቀ ነው። በቅርቡ ደግሞ ከ650 በላይ ሰዎች በህገወጥ የነዳጅ ንግድና ክምችት ተጠርጥረው በቁጥጥር ስር ውለዋል። እንግዲህ የዛሬው አዲስና ትኩስ ዜናችን ይህንን ይመስላል። ለተጨማሪ ይዘቶች ቲክቶክ ላይ ተከታተሉኝ። ይስጥልኝ። የዛሬው ዓለም አቀፍ ዜናችን የሚያተኩረው በኢራን አሜሪካና እስራኤል መካከል ስላለው ውጥረት ነው። ባለፉት 24 ሰዓታት እስራኤል በኢራን ላይ ከ230 በላይ የአየር ድብደባዎችን አድርጋለች። የአሜሪካው ፕሬዝዳንት ትራምፕ ደግሞ የኢራንን የነዳጅ ማከፋፈያ ደሴት ለመቆጣጠር እያሰቡ ነው። ይህ እንዲህ እንዳለ የሆርሙዝ መተላለፊያ በመዘጋቱ ዓለም አቀፍ የነዳጅ ዋጋ ከፍ ብሏል። ጤና ይስጥልኝ እንዴት ናችሁ? በዛሬው የዜና እትማችን የምናተኩረው ሀገሪቱ ስላለችበት የቤንዚን እጥረት ነው። በመካከለኛው ምስራቅ ባለው ጦርነት ምክንያት የነዳጅ አቅርቦት ላይ ከፍተኛ የዋጋ ንረትና መስተጓጎል ተፈጥሯል። እንደ ቢቢሲና አልጀዚራ ዘገባዎች ዓለም አቀፉ የነዳጅ ገበያ በታሪኩ ከፍተኛ የምርት መቀነስ ደርሶበታል። ይህ ደግሞ እንደ ሀገራችን ኢትዮጵያ ያሉትን አስመጪ ሀገራት ክፉኛ እየጎዳ ይገኛል። ከሩሲያና ከአሜሪካ በኩል ያለው ሁኔታስ ምን ይመስላል? የአሜሪካና የሩሲያ ውጥረት በዓለም አቀፉ የነዳጅ ገበያ ላይ የራሱ ጫና እያሳደረ ነው። በሀገር ውስጥ ደግሞ የነዳጅ እጥረቱን ለመፍታት መንግስት የቁጠባ እርምጃዎችን እያስተዋወቀ ነው። በቅርቡ ደግሞ ከ650 በላይ ሰዎች በህገወጥ የነዳጅ ንግድና ክምችት ተጠርጥረው በቁጥጥር ስር ውለዋል። እንግዲህ የዛሬው አዲስና ትኩስ ዜናችን ይህንን ይመስላል። ለተጨማሪ ይዘቶች ቲክቶክ ላይ ተከታተሉኝ። ይስጥልኝ። የዛሬው ዓለም አቀፍ ዜናችን የሚያተኩረው በኢራን አሜሪካና እስራኤል መካከል ስላለው ውጥረት ነው። ባለፉት 24 ሰዓታት እስራኤል በኢራን ላይ ከ230 በላይ የአየር ድብደባዎችን አድርጋለች። የአሜሪካው ፕሬዝዳንት ትራምፕ ደግሞ የኢራንን የነዳጅ ማከፋፈያ ደሴት ለመቆጣጠር እያሰቡ ነው። ይህ እንዲህ እንዳለ የሆርሙዝ መተላለፊያ በመዘጋቱ ዓለም አቀፍ የነዳጅ ዋጋ ከፍ ብሏል።